እንደሚል ወንጌሉ ቅዱሳን መላእክት በሚያጸና ቃሉ ጌታ እንደምትወልድ በደስታ ነገሩ። ነቢዩ ኤርምያስም ትንቢቱን አጽንቶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ጌታ እንደሚወለድ በትንቢት መነጽር አይቶ ተመልክቶ በዓይነ ሥጋ ማየት መመልከት ቢሻውም ጊዜው ስላልሆነ የትንቢት ፍጻሜው ማየት ግን አልቻለም። እንግዲህ ፈጣሪ የማያደርገውን ፍጹም አይናገር፣ የገባውን ቃል ኪዳን አንዳችም አያስቀር እያሉ በተስፋ በአንድ ልብ ሆነው በሚሆነው ሁሉ እሱን ተማምነው ሲኖሩ የትንቢት ፍጻሜው ደረሰ ቀመሩ። ቃል ከአብ ያለ ድካም ወጣ፣ ለአዳም ወልደን ደረሰለት ዕቃ። ከድንግል ያለ ሕማም ተወለደ፣ በእውነተኛ ብርሃን ከሳሽ ተሳደደ። እነሆ ዛሬ በዳዊት ከተማ ክርስቶስ ተወልዷል፣ ዓለም ሁሉ ይስማ። ሰምተው አላቅማሙም፣ ሁሉም ተደሰቱ። ምድርም አፏን ከፍታ በዚያ በሌሊቱ በሚማርክ ዜማ አዕዋፍ እንስሳቱ ምስጋና አቀረቡ፣ ሰገዱ በፊቱ። እረኞች በደስታ እጅግ ፈነደቁ፣ ለተወለደው ለሰራዊት ጌታ ሊሰግዱ ወደቁ። የሩቅ ምስራቅ ሰዎች ሰብአ ሰገል መጥተው ሕፃኑ ካለበት በኮከብ ተመርተው ሊሰግዱለት መጡ።
አዘዘው። ለንግሥናው ወርቁን ለአምላክነቱ ዕጣኑን እነሆ አመጡለት። ለሞቱ ከርቤውን መድኃኒት ነውና ገለጡት ምስጢሩን ገለጡት ትንቢቱን። ሁሉም በየተራ ስግደት አቀረቡ። በደስታ ተመርተው ሀገራቸው ገቡ። የነቢያት ትንቢት ፍጻሜውን አግኝቶ ጌታ ተወለደ አልተወልድም ከቶ። ስብሐት ለእግዚአብሔር እያሉ ዘመሩ። ጥሩ ተረሳና መከራውን ሁሉ በፍቅር ተሻገሩ። በፍቃድ እግዚአብሔር ይህንን ብያለሁ። ስላዳመጣችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር ብዬ ጨርሳለሁ። እሺ እኔ ወንድም፣ እሺ እኔ መሪ፣ እግዚአብሔር ያክብር። እኔ ግን አለችኝ ጌታዬ የምልህ በተወለድክባት በልዩ ልደትህ ከሰማያት ወርደህ ከተናቀው ቦታ ግርግም በማደርህ ነው እኮ ጌታዬ፣ ነው እኮ አባቴ ከቤትህ ኮብልዬ እኔ አንዱ ልጅህ 99ኙን በጎችህን ትተህ እኔን መፈለግህ በፍጹም ትሕትና አምላክ ለእኔ ብለህ በገባኸው ቃል ኪዳን እኔን ልታድነኝ፣ እኔ ግን ጠፋሁኝ፣ በኃጢአት ተሳብኩኝ።